ጋር እንጋጫለን፣ ተራራ እንነዳለን፣ ህንጻ እናፈርሳለን፣ በቃ ካስፈለገ ወንዝ እናደርቃለን። ይሄ ሁሉ አገን የኃይል ከዚህ በኋላ ያጭበረበረ ሊኖር አይችልም። ዓለም ላይ 8 ቢሊዮን ህዝብ አለ ይባላል። 7 ቢሊዮን 999 ሚሊዮን 999998 ሰው ቢቀርቋል። አርበኛ ዘመነ ካሴ አንድ ቃል ገቡ። የስርዓት ማስወገድ እንዳለብን ገና ልዩ ኃይል እያለን የተነጋገርንበት ነው የነበረው። ልዩ ኃይል ማደራጅ ከፍተኛ የአመራር የማዕረግ እድገት ስንሰጥ ሌላ መነሻ የለውም፣ ከፊታችን አደጋ እንዳለ ስለሚታወቅ ነው። ስለዚህ ኩኛ ሲፈነዳ በሮ ውጭ ሀገር ሄዶ እየለፈለፈ ዘንዶ አሁን አንዳንዶቹ ተመለከቱ የእስክንድር ደጋፊዎች ናቸው። ጥሩ ነው መደገፋቸው። ለምን ጫካ ወርዶ የማይታገል ጫካ ወርዶ ለምን እስክንድርን ከጎኑ ብሎ ለምን አይታገል? እንድር እኔ ወደ አዲስ አበባ ስጠጋ የታገለውን መልንጦጦ ላይ መልሰዋለሁ፣ ወደ እርሻ ይመለሳል፣ በዛን ጊዜ ስልጣን ታገኛለህ ብሎታል። የሚጠብቀው ይሄን ነው። ታግለው አይደለም እነዚህ ሰው ወደ ቦታ ፈልጉት። የሀገር ላይም ተለጥፍ አጋዎች ድል ሲያደርጉ ነው መጥተው የወረደ ስራ የተናቀ በማህበረሰቡ ስራ የተናቀ ይፈራቸው። አብዛኞቹ እኮ አውቃቸዋለሁ። እገሌ እገሌ ማለት አስፈላጊ ላይሆን ይችላል። ልክ ያለ ፊቱን ሲያዞር ደግሞ ወደ ጭፎራ ተጣጣ ምሳሌ ማርሸት ማለት በዚህ ሰዓት የ67 ብርጌዶች የ9 ክፍለ ጦሮች እና የአንድ ትልቅ የአማራ ፋኖ በጎጃም የሚባል ትልቅ ድርጅት የህዝብነት ኃላፊ ነኝ። አሁን በነገራችን ላይ ከአብይ ጋራ በሚሊታሪ አቅም እኩል ነን አሁን ማለት ይቻላል። ከሱ አየር ኃይል ውጭ ያለው እኩል ነን አሁን። መሬት ላይ ያለው ሁኔታ እንደዚያ ነው የሚያሳየው። የአማራ ፋኖ በጎጃም አሁን እሱ የሚቀጥረው አንድ ተራ ግለሰብ ይመጣና ማህበራዊ ሚዲያ ላይ ማርሸት እንዲሰድብ ይደረጋል፣ ወይም አስረስም ወይም ዘመነ እንዲሰድብ ይደረጋል። እኔ የዚህ ግዙፍ ተቋም ኃላፊ ሆንኩ አንድ ሰው ወርጄ አንድ ሳንቲም እየተሰጠው ከሚለፈልፍ ሰው ጋራ መልስ መስጠት የለብኝም። አያችሁ፣ ስራችን ነው የምንሰራው። እኛ ከከፍታ ለማውረድ የሚደረግ ጥረት ነው። በተለያየ መንገድ በግለሰብ ደረጃ እየመጡ አሁን በስም ታውቋቸው በሙሉ ይወጡ የሚጮሁት እኛን ከከፍታችን አውርደው ከድርጅት አሰራራችን ከሲስተም አውርደውን ተናጠላዊ መልስ ስንሰጥ ግለሰብ ማንኛውም እርምጃ እንወስዳለን። ማንኛውም ኃይል ጋር እንጋጫለን፣ ተራራ እንነዳለን፣ ህንጻ እናፈርሳለን፣ በቃ ካስፈለገ ወንዝ እናደርቃለን። ይሄ ሁሉ አገን ህዝባችን አሻርን የመጨረሻ ሰላማዊ ፎይተው ማውጣት ግዴታችን። ዓለም ላይ 8 ቢሊዮን ህዝብ አለ ይባላል። 7 ቢሊዮን 999 ሚሊዮን 999998 ሰው ቢቀርቋል። አርበኛ ዘመነ ካሴ አንድ ቃል ገብቷል። እኔም ማርሸት ከነዚህ ሰዎች ጋር አልቆም። ይሄው መሪ ያለው ቃል ነው። እኔም ደግሞ እነ ፋኖ ሀብታሙ የሱፍ ባሉበት፣ እነ ፋኖ ዩመር፣ እነ ፋኖ ሰለሞን አሊ፣ እነ ፋኖ የሱፍ ባሉበት ፋኖ ውስጥ ፋኖ ሙስሊም ተል ነው ቢባል እጅግ በጣም ነውር ነው። ምናልባት ቅድም ካነሳሁት አንግል ጋር ይያዝ ይችላል። ጠላታችን እኛን ለመከፋፈል የሚሄድበት ርቀት በሚል ሊገለጽ ይችላል እንጂ እኛ እንዴ ስንት ሙስሊም ፋኖ ነው ያለው እኛ በዙሪያችን? ሞጣ መብረቁ ብርጌድ ብትሄድ እኮ ከ30 በላይ ፋኖ አባል አለ፣ ሙስሊም ነው። መተከል ብትሄድ እኮ ከ50 በላይ ሙስሊም ፋኖ አለ። ወሎን ትተው እንግዲህ ወሎን ትተው። ስለዚህ ይህ ሀሳብ ፍጹም ተቀባይነት የሌለውና ጠላት የሚሰራ ፕሮፓጋንዳ ነው። የአማራ ፋኖ በጎጃም እኮ ዘመቻ አንሻ ብሎ እኮ አንድ ሳምንት ተዋግተናል አይደል እንዴ? ወለጋ ላይ በግፍ በታረደችው አንሻ በምትባል ልጃችን ስም እኮ ዘመቻ ከፈተን አንድ ሳምንት ተዋግተናል እኮ። ይሄ ምንድነው? አየህ፣ አማራ ማለት በሃይማኖት የታጠረ በጂኦግራፊ
በሳቤ የታጠረ ማለት አይደለም። በታሪክም ወደ ኋላ ብትሄዱ ቁርአንም እንደሚለው መጽሐፍ ቅዱስም እንደሚያትተው ወደ ኋላ ተመልሳችሁ ይሁት ከጥንት ከአክሱም ሲቪላይዜሽን ጀምራችሁ በርከት ያለ በዚህ አጀንዳ ጉዳይ ሐሳብ ማሳት ይቻላል። በነገራችን ላይ ግን ባጭሩ ሲገለጽ ወንድሜ ጥያቄ በተለያየ ዘመን ፋኖ ሙስሊም ጠል መሆኑን ለማሳየት የሚደረግ በርከት ያለ እንቅስቃሴ አለ። ግን ያከሸፍ ነው። ለምሳሌ እስኪ በፋኖ ሙስሊም በመሆኑ የተገደለ አንድ ሰው አለ? ሙስሊም በመሆኑ ተደረኩ የሚል አንድ ሰው አለ? እሺ ተሰደብኩ የሚል አንድ ሰው አለ? የለም። አየህ። ስለዚህ ይሄ ትግል የአማራ ትግል ነው ማለት የኦርቶዶክስ ትግል ነው ማለት አለ። ቢቸና ብትሄድ ሙስሊሙም ክርስቲያኑም ለፋኖ እኩል ነው ገንዘብ የሚያወጣው። ድጋፍ ስንጠራው እኩል ነው የሚመጣው። ስብሰባ ስንጠራ እኩል ነው የሚሳተፈው። ሞታን ስትመጣ በተመሳሳይ፣ ተቆርም ስትሄድ በተመሳሳይ። ስለዚህ ይህ ሀሳብ የለም። አሁን ይሄን በውስጥ ብትልኩልን የት ቦታ እንዳለ ምን እንደሚሰሩ አምጡት። እኛ ህግ እናስከብራለን ያለምንም ቅድመ ሁኔታ። አሁን ይሄ በእንግዲህ በእኛ ቀጠና ከሆነ በአማራ ፋኖ በጎጃም ቀጠና ከሆነ እርግጠኛ ሆኜ መናገር የምችለው ሙሉ መተከልና እዚህኛው ቀጠና የለም ይሄ ነገር። ምናልባት ሌላ ቀጠና ከሆነ ደግሞ ያው ሁሉም አመራሮችም እኛ ሆነን አባልም እኛ ስለሆነ እንደፋኖ ከናርበኛ መሬት ጋር በመነጋገር ከሌሎች የፋኖ ድርጅቶች ጋር በመነጋገር ጭምር ፈጣን እርምጃና እንድንወስድና የተበደለ ህዝብ ካለ መካስ ስላለበት ሰኪውርድ መሆን ስላለበት ቴክኒካል ጉዳይ ነው። ይሄን በውስጥ በወንድም ሄኖክ በኩል ብትልቀው ለኛ ደርሶ ግብረ መልሱ ትሰማዋለህ በቅርብ ቀን። ልጅ በየምድሬው አገርና አለው የሚለው እየተባሉ ነው ያደኩት። ስለዚህ ሂደቴ በአማራነቴ የመጣ ነገር እኔ ፊት ካጎን ማንም አይሆንም። አገር ሲናጋ ማለት አማራ ሲናጋ ማለት ነው። አማራ ሲገደል እየገደሉት ያሉት ደግሞ የውጭ ሀገር ዜጋ ሳይሆን የሀገራችን ዜጎች ናቸው። እያፈናቀሉት ያሉት ነጮች ሳይሆን ጽንፈኛል የበላይ የሚሰለፍ ሊኖር አይችልም። ካቻዎች ጋር መሰለፍ ያለብኝ እኔ ነኝ። ይሄ ከመጀመሪያው ምንም እንትን ያለው የጠነሰስ ነው። እሱ ጊዜው ላይ ይነገራል እንጂ መታገል እንዳለብን ይሄን ስርዓት ማስወገድ እንዳለብን ገና ልዩ ኃይል እያለን የተነጋገርንበት ነው የነበረው። ልዩ ኃይል አደራጅ ከፍተኛ የአመራር የማዕረግ እድገት ስንሰጥ ሌላ መነሻ የለውም። ከፊታችን አደጋ እንዳለ ስለሚታወቅ ነው። ስለዚህ ሊታገል የሚችለው ደግሞ ደረጃ ነው። እዚህ ላይ እንግዲህ እንዳልኸው አንዳንዶቹ አጭበርባሪ ናቸው። የሌለን ነገር አለ ያለ ህዝብ የሚያደናግሩ